የዮሐንስ ራእይ ምዕራፍ 18 ከዚህ በኋላ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩ ነጸብራቅ የተነሳ ምድር በራች። ከፍ ባለ ድምፅም እንዲህ ሲል ጮኸ፣ ታላቂቱ ባቢሎን ወደቀች፣ ወደቀች፣ የአጋንንት መኖሪያ ሆነች፣ የርኩሳን መናፍስት ማደሪያ ሆነች፣ የሚያስጸይፉና የሚያስጠሉ ወፎች መጠለያ ሆነች። የሚያሰክረውን የአመንዝራነቷን ወይን ጠጅ ለሕዝቦች ሁሉ አጠጥታለች። የምድር ነገሥታት ከእርሷ ጋር አመንዝረዋል። የምድር ነጋዴዎችም ከብዙ ምቾቷ የተነሳ ሀብታም ሆነዋል። ሌላ ድምፅም ከሰማይ እንዲህ ሲል ሰማሁ፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ፣ የመቅሰፍቷም ተካፋዮች እንዳትሆኑ ከእርሷ ውጡ። የኃጢአቷም ክምር ከሰማይ እስከ ሰማይ ደርሷል። እግዚአብሔር በደሎቿን አስታውሰዋል። በሰጠችው መጠን ስጧት፣ ባደረገችውም ስራ እጥፍ ክፈሏት። እርሷ ልዩ ልዩ መጠጦችን በቀላቀለችበት ጽዋ ውስጥ እጥፍ ኃይለኛ አድርጋችሁ ቀላቅሉባት። እርሷ ለራሷ ክብርንና ምቾትን የሰጠችውን ያህል ስቃይና ሐዘን ስጧት። እርሷ በልቧ እንደ ንግሥት ተቀምጫለሁ፣ መበለትም አይደለሁም፣ ሐዘንም ከቶ አይደርስብኝም በማለት ትመካለች። ስለዚህ መቅሰፍቶቿ ሁሉ በአንድ ቀን ይደርሱባታል። ሞትና ሐዘን ራብም ይደርሱባታል። በእሳትም ትቃጠላለች። በእርሷም ላይ የሚፈርድባት ጌታ አምላክ ብርቱ ነው። ከእርሷ ጋር ያመነዘሩና በምቾት የኖሩ የምድር ነገሥታት እርሷ ስትቃጠል የሚወጣውን ጢስ ሲያዩ ስለ እርሷ እየጮሁ ያለቅሳሉ። ስቃይዋንም በመፍራት በሩቅ ቆመው አንቺ ታላቂቱ ከተማ፣ አንቺ ብርቱይቱ ከተማ ባቢሎን ሆይ ፍርድሽ በአንድ ሰዓት ውስጥ ለመጣ ወዮልሽ፣ ወዮልሽ ይላሉ። የመርከባቸውን ጭነት ከእንግዲህ የሚገዛ ስለሌለ የምድር ነጋዴዎችም ያለቅሱላታል፣ ያዝኑላታልም። በመርከባቸው የተጫነውም ወርቅ፣ ብር፣ የከበረ ድንጋይ፣ ዕንቁ፣ ቀጭን ልብስ፣ ሐምራዊ ልብስ፣ ሐር ልብስ፣ ቀይ ልብስና መልካም መዓዛ ያለው እንጨት ሁሉ ከዝሆን ጥርስ፣ ውድ ከሆነ እንጨት፣ ከነሐስ፣ ከብረትና ከእብነ በረድ የተሰራ ዕቃ ሁሉ፣ ቀረፋ፣ ቅመም፣ የሚሸት እንጨት፣ ከርቤ፣ ዕጣን፣ ወይን ጠጅ፣ የወይራ ዘይት፣ ዱቄት፣ ስንዴ፣ ከብቶች፣ በጎች፣ ፈረሶች፣ ሰረገላዎች፣ ባሪያዎችና ሌሎችም ሰዎች ናቸው። ነጋዴዎቹም አንቺ የተመኘሻቸው መልካም ነገሮች ሁሉ ከአንቺ ርቀው ሄደዋል፣ ሀብትሽም ጌጣጌጥሽም ሁሉ ጠፍቷል። ከእንግዲህ ወዲህ እነዚህን ሁሉ ከቶ አታገኛቸውም ይሏታል። እነዚህን ነገሮች ሁሉ እየገዙ ሀብታሞች የሆኑ ነጋዴዎች ስቃዩን በመፍራት በሩቅ ይቆማሉ፣ እያለቀሱና እያዘኑም። ቀጭን ልብስና ሐምራዊ ልብስ፣ ቀይ ልብስም ትለብስ የነበረች፣ በወርቅና በከበረ ድንጋይ በዕንቁም ታሸበርቅ የነበረች ታላቂቱ ከተማ ወዮላት፣ ወዮላት! ያን ያህል ሀብት በአንድ ሰዓት ጠፋ ይላሉ። የመርከብ አዛዦች ሁሉ፣ በመርከብ የሚጓዙ ሰዎች ሁሉ፣ በመርከብ ላይ የሚሰሩ ሁሉ፣ በባህር ላይ የሚነግዱ ሁሉ በሩቅ ይቆማሉ። እርሷ ስትቃጠል የሚወጣውን ጢስ ባዩ ጊዜ ይህችን ታላቅ ከተማ የሚመስል ከቶ ሌላ ከተማ ነበርን? እያሉ ጮኹ። በራሳቸው ላይ አቧራ ነሰነሱ። እያለቀሱና እያዘኑም እንዲህ እያሉ ይጮኻሉ። በባህር ላይ መርከቦች ያላቸው ሁሉ በእርሷ ሀብት ሀብታሞች የሆኑ ያቺ ታላቅ ከተማ በአንድ ሰዓት ውስጥ ስለወደመች ወዮላት፣ ወዮላት! ሰማይ ሆይ በእርሷ ደስ ይበልህ፣ እግዚአብሔር ስለ እናንተ በእርሷ ላይ ስለፈረደባት እናንተ ቅዱሳንና ሐዋርያት ነቢያትም ደስ ይበላችሁ። ከዚህ በኋላ አንድ ብርቱ መልአክ ትልቅ የወፍጮ ድንጋይ የሚያህል አንድ ድንጋይ አንስቶ እንዲህ ሲል ወደ ባህር ወረወረው። ታላቂቱ ከተማ ባቢሎን እንዲህ በኃይል ተገፍታ ትወድቃለች፣ ከእንግዲህ ወዲህም ከቶ አትገኝም። የበገና ደርዳሪዎችና የሙዚቀኞች ድምፅ፣ የዋሽንት ነፊዎችና የእምቢልታ ነፊዎች ድምፅ ዳግመኛ በአንቺ አይሰማም። ማንኛውንም አይነት የእጅ ጥበብ የሚሰራ ብልሃተኛ ሰው ከእንግዲህ ወዲህ በአንቺ አይገኝም። የወፍጮም ድምፅ ከእንግዲህ በአንቺ አይሰማም። የመብራት ብርሃን ከእንግዲህ ወዲህ በአንቺ አያበራም። የሙሽራውና የሙሽራይቱ ድምፅ ከእንግዲህ ወዲህ በአንቺ አይሰማም። ነጋዴዎችሽ የዓለም ታላላቅ ሰዎች ነበሩ።
በአስማትሽ ሕዝቦችን ሁሉ አሳስተሻል። በእርሷ ውስጥ የነቢያትና የቅዱሳን በምድር ላይ የተገደሉ ሰዎች ሁሉ ደም ተገኝተዋል። ዮሐንስ ራእይ ምዕራፍ 19 ከዚህ በኋላ እንዲህ የሚል የብዙ ሰዎችን ድምፅ የሚመስል ታላቅ ድምፅ በሰማይ ሰማሁ። ሃሌሉያ! ማዳንና ክብር ኃይልም የአምላካችን ነው። ፍርዱ እውነትና ትክክል ነው። ምድርን በአመንዝራነቷ ያረከሰችውን ታላቂቱን አመንዝራ በፍርድ ቀጥቷታል። እርሷን በመቅጣትም የአገልጋዮቹን ደም ተበቅሏል። እንደገናም ሃሌሉያ! ከእርሷ የሚነሳው ጢስ ለዘላለም ዘላለም ወደ ላይ ይወጣል እያሉ ጮኹ። 24ቱ ሽማግሌዎችና 4ቱ እንስሶች በዙፋኑ ላይ ለተቀመጠው አምላክ በግንባራቸው ተደፍተው አሜን ሃሌሉያ እያሉ ሰገዱ። ከዚህ በኋላ እርሱ የምትፈሩ አገልጋዮች ሁሉ ታናናሾችም ታላላቆችም አምላካችንን አመስግኑ የሚል ድምፅ ከዙፋኑ ወጣ። የብዙ ሰዎችን ድምፅ፣ የወራጅ ውሃን ድምፅ፣ የብርቱ ነጎድጓድን ድምፅ የሚመስል ድምፅ እንዲህ ሲል ሰማሁ። ሃሌሉያ! ሁሉን የሚችል ጌታ አምላካችን ይነግሣል። የበጉ ሰርግ ስለደረሰና የእርሱ ሙሽራ ስለተዘጋጀች ኑ ደስ ይበለን፣ ደስታም እናድርግ እናክብረውም። የሚያንጸባርቅና ንጹሕ የሆነ ውብ ልብስ እንድትለብስ ተሰጣት። ቀጭኑ ልብስ የቅዱሳን የጽድቅ ሥራ ነው። ከዚህ በኋላ መልአኩ ወደ በጉ ሰርግ ግብዣ የተጠጉ የተባረኩ ናቸው ብለህ ጻፍ አለኝ። ቀጥሎም ይህ የእግዚአብሔር እውነተኛ ቃል ነው አለ። እኔም ለመልአኩ ልሰግድለት ከእግሩ ስር በግንባሬ ተደፋው። እርሱ ግን ተው፣ ይህን አታደርግ፣ እኔም ከአንተና የኢየሱስን ምስክርነት ከያዙት ወንድሞች ጋር አገልጋይ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክርነት የትንቢት መንፈስ ነው አለኝ። ከዚህ በኋላ ሰማይ ተከፍቶ አየሁ፣ እነሆ ነጭ ፈረስም አየሁ። በፈረሱ ላይ የተቀመጠው ታማኝና እውነተኛ የሚባል ነው። እርሱ በትክክል ይፈርዳል ይዋጋልም። ዓይኖቹ የእሳት ነበልባል ይመስላሉ። በራሱም ላይ ብዙ ዘውዶች አሉ። ከእርሱ በቀር ሌላ ማንም የማያውቀው በእርሱ ላይ የተጻፈ ስም ነበረ። እርሱ በደም የተነከረ ልብስ ለብሶ ነበር። ስሙም የእግዚአብሔር ቃል የሚባል ነው። በነጫጭ ፈረሶች ላይ የተቀመጡ ነጭና ንጹሕ የሆነ ውብ ልብስ የለበሱ የሰማይ ሰራዊት ተከትለውታል። ሕዝቦችን የሚመታበት ስለታም ሰይፍ ከአፉ ይወጣል። በብረት በትርም ይገዛቸዋል። እርሱ ሁሉን የሚችለውን የእግዚአብሔር አስፈሪ ቁጣ መግለጫ የሆነውን የወይን ጠጅ መጭመቂያ ይረግጣል። በልብሱና በጭኑ ላይ የነገስታት ንጉሥ የጌቶች ጌታ የሚል ስም ተጽፏል። ከዚህ በኋላ በፀሐይ ላይ የቆመ አንድ መልአክ አየሁ። እርሱ በሰማይ ለሚበሩ ወፎች እንዲህ ሲል በታላቅ ድምፅ ጮኸ። ወደ ታላቁ የእግዚአብሔር ግብዣ ኑ ተሰብሰቡ። የነገስታትን ሥጋ፣ የጦር አዛዦችን ሥጋ፣ የብርቱ ጦረኞችን ሥጋ፣ የፈረሶችንና የፈረሰኞችን ሥጋ፣ የጌቶችንና የአገልጋዮችን ሥጋ፣ የታናናሾችንና የታላላቆችን ሥጋ፣ የማንኛውንም ሰው ሁሉ ሥጋ ኑ ብሉ። እንዲሁም አውሬውና የምድር ነገስታት ወታደሮቻቸውም በነጩ ፈረስ ላይ ከተቀመጠውና ከሰራዊቱ ጋር ለመዋጋት ተሰብስበው አየሁ። ነገር ግን አውሬው ተያዘ፣ ከእርሱም ጋር በፊቱ ብዙ ተአምራት ያደርግ የነበረው ሐሰተኛው ነቢይ ተያዘ። እርሱ የአውሬው ምልክት የነበረባቸውና ለአውሬው ምስል ይሰግዱ የነበሩትን ተአምራት እያደረገ ያስታቸው ነበር። እነዚህ ሁለቱ በዲን ወደሚቃጠለው የእሳት ባህር ከነሕይወታቸው ተጣሉ። የቀሩት ደግሞ በነጩ ፈረስ ላይ ከተቀመጠው አፍ በሚወጣው ሰይፍ ተገደሉ። ወፎቹም ሁሉ ስጋቸውን በመብላት ጠገቡ። የዮሐንስ ራእይ ምዕራፍ 20 ከዚህ በኋላ የጥልቁን ጉድጓድ መክፈቻና ትልቅ ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። ዘንዶንም ይዞ 1000 ዓመት አሰረው። ይህም ዘንዶ ዲያብሎስ ወይም ሰይጣን የሚባለው የቀድሞ እባብ ነው። 1000 ዓመት እስኪፈጸም ድረስ ሕዝቦችን እንዳያስት መልአኩ ዘንዶውን ወደ ጥልቁ ጉድጓድ ጣለው፣ ዘግቶም በማኅተም አሸገው። ከዚያ በኋላ ለጥቂት ጊዜ መፈታት ይገባዋል። ከዚህ በኋላ ዙፋኖችን አየሁ። በዙፋኖቹም ላይ የመፍረድ ስልጣን የሰጣቸው ተቀምጠው አየሁ። ስለ ኢየሱስ በመመስከራቸውና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሶች አየሁ። እነርሱ ለአውሬውና ለምስሉ ያልሰገዱ
ምልክቱንም በግንባራቸውም ሆነ በእጃቸው ላይ ያላደረጉ ናቸው። እነርሱ ከሞት ተነስተው ከክርስቶስ ጋር 1000 ዓመት ነገሱ። የቀሩት ሙታን ግን 1000 ዓመት እስኪፈጸም ድረስ ከሞት አልተነሱም። ይህም የመጀመሪያው ትንሣኤ ነው። የመጀመሪያው ትንሣኤ ተካፋይ የሆኑ የተመሰገኑና ቅዱሳን ናቸው። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። እነርሱ የእግዚአብሔርና የክርስቶስ ካህናት ይሆናሉ። ከክርስቶስም ጋር 1000 ዓመት ይነግሳሉ። 1000 ዓመት ከተፈጸመ በኋላ ሰይጣን ከእስራቱ ይፈታል። በዓለም ሁሉ የሚገኙትን ሕዝቦች ማለት ጎግንና ማጎግን ሊያስትና ለጦርነትም ሊያስከትት ይወጣል። ቁጥራቸው በባህር ዳር እንዳለ አሸዋ ነው። እነርሱ ወደ ምድር ሁሉ ተሰራጭተው የቅዱሳንን ሰፈርና የተወደደችውን ከተማ ከበቡ። ነገር ግን እሳት ከሰማይ ወርዶ በማቃጠል ደመሰሳቸው። ያሳታቸው ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት በዲን በሚቃጠል እሳት ባህር ውስጥ ተጣሉ። በዚያም ሌሊትና ቀን ለዘላለም እስከ ዘላለም ይሰቃያሉ። ከዚህ በኋላ ታላቅ ነጭ ዙፋንና በዙፋኑ ላይ የተቀመጠውን አየሁ። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ታናናሾችንና ታላላቆችን ሙታን በዙፋኑ ፊት ቆመው አየሁ። መጽሐፍትም ተከፈቱ። የሕይወት መጽሐፍ የሆነ ሌላ መጽሐፍም ተከፈተ። ሙታንም በመጽሐፍቱ ተጽፎ በተገኘው ስራቸው መሰረት ፍርድ ተቀበሉ። ባህርም በውስጡ ያሉትን ሙታን ሰጠ። ሞትና ሲኦልም በእነርሱ ውስጥ የነበሩትን ሙታን ሰጡ። እያንዳንዱ ሰው በስራው መሰረት ፍርድ ተቀበለ። ሞትና ሲኦልም ወደ እሳት ባህር ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው። ስሙ በሕይወት መጽሐፍ ተጽፎ ያልተገኘው ሁሉ ወደ እሳት ባህር ተጣለ። የዮሐንስ ራእይ ምዕራፍ 21 ከዚህ በኋላ አዲስ ሰማይና አዲስ ምድር አየሁ። የመጀመሪያው ሰማይና የመጀመሪያዊቱ ምድር አልፎ ነበር። ባህርም ከእንግዲህ ወዲህ አይኖርም። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንዳጌጠች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። እንዲህም የሚል ከፍተኛ ድምፅ ከዙፋኑ ሲወጣ ሰማሁ። እነሆ የእግዚአብሔር ማደሪያ ከሰዎች ጋር ነው፣ ከእነርሱም ጋር ይኖራል። እነርሱም የእርሱ ሕዝብ ይሆናሉ። እግዚአብሔር ራሱ ከእነርሱ ጋር ይሆናል፣ አምላካቸውም ይሆናል። እንባን ሁሉ ከዓይናቸው ላይ ይጠርጋል። የቀድሞ ስራ ስላለፈ ሞት ወይም ሐዘን ወይም ለቅሶ ወይም ስቃይ ከእንግዲህ ወዲህ አይኖርም። በዙፋን ላይ የተቀመጠውም እነሆ እኔ ሁሉን ነገር አዲስ አደርጋለሁ አለ። ቀጥሎም ይህ ቃል የታመነና እውነት ስለሆነ ጻፍ አለኝ። ከዚህም በኋላ እንዲህ አለኝ፣ ተፈጸመ። አልፋና ኦሜጋ የመጀመሪያውና የመጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ ያለምንም ዋጋ በነፃ ሰጠዋለሁ። ድል የሚነሳ ይህን ይወርሳል። እኔ አምላክ ሆነዋለሁ፣ እርሱም ልጄ ይሆናል። ነገር ግን ፈሪዎች፣ እምነተ ቢሶች፣ ርኩሶች፣ ነፍሰ ገዳዮች፣ አመንዝሮች፣ አስማተኞች፣ ጣዖት አምላኪዎች፣ ውሸታሞች ሁሉ ዕጣ ክፍላቸው በዲን በሚቃጠለው በእሳት ባህር ውስጥ ይሆናል። ይህም ሁለተኛው ሞት ነው። የመጨረሻዎቹ 7 መቅሰፍቶች የሞሉባቸውን 7ቱን ጽዋዎች ከያዙት ከ7ቱ መላእክት አንዱ መጥቶ እና የበጉ ሚስት የሆነችውን ሙሽራይቱን አሳይሃለሁ አለኝ። በመንፈስም ወደ አንድ ትልቅ ረጅም ተራራ ወሰደኝና ቅድስቲቱ ከተማ ኢየሩሳሌም ከእግዚአብሔር ዘንድ ከሰማይ ስትወርድ አሳየኝ። በእግዚአብሔር ክብር ታበራ ነበር። የብርሃኗም ድምቀት እጅግ እንደከበረ ድንጋይ እንደ ብርሌ የጠራ የኢያስጲድ ዕንቁ ነበረ። 12 ደጃፎች ያሉት ታላቅና ረጅም የግንብ አጥር ነበራት። በ12ቱም ደጃፎች 12 መላእክት ቆመው ይጠብቁ ነበር። በደጃፎቹም ላይ የ12ቱ የእስራኤል ነገዶች ስሞች ተጽፎባቸው ነበር። በምስራቅ 3 ደጃፎች፣ በሰሜን 3 ደጃፎች፣ በደቡብ 3 ደጃፎች፣ በምዕራብ 3 ደጃፎች ነበሩ። የከተማይቱ የግንብ አጥር 12 መሰረቶች ነበሩት። በመሰረቶቹም ላይ የ12ቱ የበጉ ሐዋርያት ስሞች ተጽፎ ነበር። የተናገረኝም መልአክ ከተማይቱንና ደጃፎቿን የግንቡንም አጥር የሚለካበት የወርቅ ዘንግ ነበረው። ከተማይቱም ርዝመቷንና ስፋቷ እኩል የሆነ የ4 ማዕዘን ቅርጽ ነበራት። መልአኩ ከተማይቱን በመለኪያው ዘንግ ለካትና ርዝመቷ 2400 ኪሎ ሜትር ያህል ሆነ። ስፋቷና ከፍታውም ያንኑ ያህል ሆነ። መልአኩ የግንቡን አጥር ለካ። መልአኩ በሚለካበት በታወቀው መለኪያ ልክ
72 ሜትር ያህል ሆነ። ግንቡም የተሰራው ከኢያስጲድ ነበር። ከተማይቱም እንደ መስታወት በጠራ በንጹሕ ወርቅ የተሰራች ነበረች። የከተማይቱ ግንብ መሰረቶች በልዩ ልዩ የከበረ ድንጋይ ያጌጡ ነበሩ። የመጀመሪያው መሰረት ኢያስጲድ ነበረ። ሁለተኛው ሰምፔር፣ ሶስተኛው ኬልቄዶን፣ አራተኛው መረግድ፣ አምስተኛው ሰርዶንክስ፣ ስድስተኛው ሰርዲዮን፣ ሰባተኛው ክርስቲሎቤ፣ ስምንተኛው ቢረሌ፣ ዘጠነኛው ወራውሬ፣ አስረኛው ክርስፕራስስ፣ 11ኛው ያክንት፣ 12ኛው አሜቴስጤኖስ ነበረ። 12ቱም ደጃፎች 12 ዕንቁዎች ነበሩ። እያንዳንዱ ደጃፍ ከአንድ ዕንቁ የተሰራ ነበረ። የከተማይቱን መንገድ እንደ መስታወት ብርሃን ከሚያስተላልፍ ከንጹሕ ወርቅ የተሰራ ነበረ። ሁሉን የሚችል ጌታ አምላክና በጉ የእርሷ መቅደስ ስለሆኑ በከተማይቱ ውስጥ መቅደስ አላየሁም። የእግዚአብሔር ክብር ስለሚያበራላትና በጉ መብራቷ ስለሆነ ከተማይቱ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጋትም። ሕዝቦች በብርሃኗ ይመላለሳሉ፣ የምድር ነገስታትም ክብራቸውን ወደ እርሷ ያመጣሉ። በዚያች ከተማ ሌሊት ስለሌለ ደጃፎቿ በማንኛውም ቀን አይዘጉም። የመንግስታት ገናንነትና ክብር ወደ እርሷ ይገባሉ። ጸያፍ የሆነ ነገር ከቶ ወደ እርሷ አይገባም። እርኩሰትን የሚያደርግና ውሸት የሚናገር ከቶ ወደ እርሷ አይገባም። ወደ እርሷ የሚገቡ ስሞቻቸው በበጉ የሕይወት መጽሐፍ የተጻፉ ብቻ ናቸው።